ሰላም ጤና ይስጥልኝ ውድና የተከበራችሁ ወንድሞች እህቶቼ እንኳንም ወደዚህ አፕ በሰላም መጣችሁ እላለሁ። ይህ አፕ እንግዲህ ፖፖ ላይቭ ስትሪም ይባላል። በዚህ አፕ ላይ እንግዲህ ደስ የሚላችሁ ነገሮች በርካታ ነገሮች መስራት እንችላለን ማለት ነው። ከቲክቶክ ጋር በምንም ነገር አይገናኝም። በምንም ነገር ምናልባት አንድ የሚገናኝበት ብቻ ሁለቱም ላይቭ ስትሪም መሆኑ ነው። ፖፖ ላይቭ ላይ ስትሰሩ በርካታ ገንዘብ የምናገኝበት ነገሮች ቢኖርም በጣም ደስ የሚለኝና ነገር ብልግና ነገር አታውም። እዛ ጋር ተገላልጦ የሚሰለቀቅ ምናምን በጣም ሴኩሪቲ ነው። ፖፖ ላይቭን እኔ የወደድኩለት የሰራሁትን ገንዘብ ዊዝድሮ ማደርገው ቀጥታ በባንክ ነው። ሁለተኛ ደግሞ ፖፖ ላይቭን እኔ የወደድኩለት አንድ ትልቁ ነገር ከተመዘገብኩበት ቀን ጀምሮ ገንዘብ መስራት ይጀምራለሁ። ቲክቶክ ላይ ግን ይሄ የለም። የትኛውም አፕ ላይ ይሄ የለም። እስኪ እንዴት እንደምንሰራ ቀንጨብ አድርጌ ላሳያችሁ። ፖፖ ላይቭ ላይ የምንሰራው ታስክ ነው። ፖፖ ላይቭ ላይ የምንሰራው ታስክ ነው ወይም ደግሞ የቀን ስራ ነው። እዚህ ጋር የምታዩቸው በሙሉ የቀን ስራቸውን እየሰሩ በሙሉ እዚህ ጋር ማለት ነው። በዚህ ብቻ አይደለም፣ በምስል ብቻ ሳይሆን ደግሞ የሚከፍለን እንደዚህ ጋር ፓርቲ ያለ ምስልም ይከፍለናል ማለት ነው። ያለ ምስል ለሰዓታት ስንቀመጥ ይሰጠናል ማለት ነው። እንደምታዩቸው እነዚህ ጋር አሁን በሰዓት የተቀመጠ የቀን ስራቸውን እየሰሩ ነው ማለት ነው። ሌላው ፖፖ ላይቭ እንግዲህ የሰራነውን ገንዘብ እንዴት ነው ዊዝድሮ የምናደርገው ከማየታችን በፊት ሰዎችን ስንጋብዝ ነው። ሰዎች በጋበዝን ቁጥር ደግሞ ወደ $16 አካባቢ ይሰጠናል ከአንድ ሰው ሲሰራ። ያ ሰው ሲሰራ እስከ $16 ይሰጠናል ማለት ነው። ይህም ብቻ አይደለም ፖፖ ላይቭ ላይ ያለው ጥቅም ማለት ነው። በርካታ ጥቅሞች አሉት። በርካታ ገንዘብ የምናገኝባቸው ጥቅሞች አሉት ማለት ነው። ግን ምናልባት አንዳንድ ጊዜ የሚነሳ ጥያቄ አለ። ፖፖ ፒራሚዳል ነው፣ የላይኛውን ሰው ብቻ ነው የሚጠቅመው የሚባል ነገር አለ አይደለ? ፖፖ ስትራክቸር ፒራሚዳል ይመስላል፣ ነገር ግን አሰራሩ አይደለም። እኔ ከኔ ስር ሰው መጣም አልመጣም ወይም ደግሞ እኔ ጋር ሰው መዘገብኩ አልመዘገብኩም ገንዘብ አገኛለሁ። ነገር ግን እስኪ በምሳሌ ነው። አንድ ነጋዴ ስኳር ይሸጣል፣ በጎኑ ጨው ቢይዝ ተጨማሪ ገንዘብ አገኘ አላገኘም? አገኘ። ስለዚህ ፖፖም ላይ ይሄው ነው። እኔ እናንተ ስለመጣችሁ ተጨማሪ ገንዘብ አገኛለሁ እንጂ የኔ የማገኘው ቀን በቀን ከቀን የምሰራው ነገር አይቀርም ማለት ነው። እስኪ የሰራሁትን ገንዘብ እንዴት አድርጌ ዊዝድሮ እንደማደርግ ላሳያችሁ። እዚህ ጋር ይሄንን ፖይንት እና ኮይን የሚባል አለ። ፖይንት ማለት ዊዝድሮ የምናደርገው ወደ ገንዘብ ቀጥታ የምንቀይረው ገንዘባችን ነው። ኮይን ማለት ደግሞ ከፕላትፎርሙ የሰበሰብናቸው ሳንቲሞች ናቸው። ስለዚህ ይህንን ፖይንታችንን ስንነካው ቀጥታ ይዞን ይገባል። እዚህ ጋር ዊዝድሮ የሚለውን አንድ ጊዜ እንነካዋለን። እኔ በዚህ ሳምንት እንደምታዩት እንግዲህ $17 ሰርቻለሁ። ይሄን እዚህ ጋር ዊዝድሮ ከማለቴ በፊት እዚህ ጋር የባንኮችን ላሳያችሁ። ኮኔክት የተደረጉ የኢትዮጵያ ባንኮች አሉ ከፖፖ ጋራ የሚሰሩ ማለት ነው። እንደምታዩት ከባይናንስ ጋር ይሰራል። ራሱ ባይናንስ የምትጠቀሙ ሰዎች ከባይናንስ ጋር ይሰራል። ኤፒ ያለው ከኢፒ ጋራ መስራት ትችላላችሁ ማለት ነው። ከኢትዮጵያ ባንኮች ጋራ በባይኖርም መጠቀም ይችላል ማለት ነው። ዓለም ላይ ያሉትን ትልልቅ የመገበያያ ሲስተሞችን ይዟል ይሄ አፕ ማለት ነው። በኢትዮጵያ ላይ ያሉት ደግሞ ቴሌብር ይጠቀማል፣ የንግድ ባንክ ይጠቀማል፣ አዋሽ ባንክ ይጠቀማል፣ አቢሲኒያ ይጠቀማል፣ ኦሮሚያ ባንክ ይጠቀማል፣ ኤምፒኤስም ይጠቀማል፣ ዳሽንና ንብ ባንክም ይጠቀማል ማለት ነው። በእነዚህ ባንኮች የሰራነውን ገንዘብ ማውጣት እንችላለን ማለት ነው። እዚህ ጋር እንደምታዩት እንግዲህ የምናስገባው እዚህ አካውንት ላይ የምንጠቀመው ወይም እዚህ አፕ ላይ የምንጠቀመውን ፓስወርድ ነው የምናስገባው እንጂ ከሌላ የባንካችንን ፓስወርድ አናስገባም ማለት ነው። እሺ አሁን እንግዲህ ለመስራት ወስናችኋል እንበልና አፑን ከፕሌይ ስቶር አውርዳችሁ ፎርሙን እንዴት እንደምትሞሉ እያንዳንዱን በግልጽ አሳያችኋለሁ። እንደሚከተለው ተከታተሉኝ። ለመመዝገብ የፈለገ ሰው አንድ ሰው እነዚህ ኦፕሽኖች ይመጣሉ። እነዚህ ኦፕሽኖች ከነዚህ ጋር ጎግል መጠቀም ይችላል ማለት ነው። ጎግልን ሲነካው እንደዚህ አክሴፕት በል ይለዋል ማለት ነው። የፈለጋችሁትን ኢሜል ትመርጡላታላችሁ ማለት ነው። እናንተ ልትጠቀሙበት ከፖፖ ጋራ ገንዘብ ልትሰሩበት የፈለጋችሁትን ኢሜል ትመርጡላታላችሁ። ከዛ እንደመረጣችሁለት እንደዚህ አግሪ አክሴፕት በሉ የሚል ነገር ይመጣል። ያንን እኔ ዘሎት ነው አክሴፕት ወይም ደግሞ ትሉትና እዚህ ጋር እንግዲህ ይችን እዚህ ጋር ምን ታስገባላችሁ? ፕሮፋይል ታስገባላችሁ። እዚህ ጋር ስማችሁን ማስተካከል ከፈለጋችሁ ስማችሁን ታስተካክላላችሁ። እዚህ ጋር ላይ ይችን እድሜው የማንኛውም ሰው ከ18 ዓመት በላይ መሆን ስላለበት እድሜያችሁን ታስተካክላላችሁ ማለት ነው። ይችን እዚህ ጋር እንደዚህ ትነኩና ይሄን አንሸራታችሁ እዚህ ጋር 2000 ታደርጉታላችሁ። እዚህ ጋር ላይ ደግሞ ወደ ከ20 በላይ የታደረጋችሁ በኋላ ኮንፊርም ታደርጉለታላችሁ። አገራችሁን ኢትዮጵያ ታደርጋላችሁ። ጾታችሁን ወንድ ከሆነ ወንድ። ዋናው ትልቁ ነገር እንግዲህ ልትጠቅሙ የፈለጋችሁትን ወይም ከስሩ ልትገቡለት የፈለጋችሁትን ሰው እዚህ ጋር አይዱን ትጽፉለታላችሁ። ይሄንን የኔን አይድ እዚህ ጋር ትጽፋላችሁ ማለት ነው። የኔን አይድ እዚህ ጋር ትጽፉለታላችሁ ማለት ነው። 42 94 29 22 ይሄንን አይድ እዚህ ጋር ትጽፉለታላችሁ። የኔን አይድ እዚህ ጋር የኔን አይድ
እዚሽ ጋር ላይ ትጽፉለታላችሁ ማለት ነው። እሺ እንደምታዩት እንግዲህ ሁሉንም መረጃ አስገብቼለታለሁ። እዚህ እንደምታዩት አይዲም አስገብቻለሁ፣ ፕሮፋይልም አስገብቻለሁ። የሚጠበቅብኝ ምንድነው ሰሚት ማለት ነው። ሰሚት ስንለው ሪዳይሬክት አድርጎ እንደዚህ ያመጣናል ማለት ነው። አሁን አዲስ መጪዎች ከሆናችሁ እናንተ ኮንፊውዝድ መሆን አያስፈልግም። እዚህ ጋር ላይ ይሄ ኮይንን ሪሲቭ ማለት ነው። አዲስ ገቢዎች እስከሆናችሁ ድረስ ምንም መደናበር አያስፈልግም። እዚህ ጋር ላይ ይሄ ላይቭ የተቀመጡ ሰዎች ናቸው፣ ላይቭ ላይ ናቸው ማለት ነው። የት ጋር ነህ ካለህ ላይቭ ላይ ነኝ ትለዋለህ ማለት ነው። እዚህ ጋር ይሄ እንደምታዩት እቺ ላይቭ ናት እቺ። ሌላው ይሄኛው ፓርቲ ነው። ይሄኛው ደግሞ ቪዲዮ የሚለቀቅበት ነው። ይሄ ሜሴጅ ከኦፊሻል ሜሴጅ የሚመጣበት ነው። ይሄ ቤታችንን የምንቆጣጠርበት ነው ማለት ነው። እና አሻራ መስጠት ነው እንግዲህ የሚቀረን። አሻራ ለመስጠት እዚህ ጋር ይችን ይሄን ካንሰል ትላላችሁ። እዚህ ጋር ይሄንን አይሲ ትሉትና ታልፉታላችሁ ማለት ነው። አሻራ ለመስጠት እንግዲህ እዚህ ጋር ወደዚህ እንመጣና እዚህ ጋር ሚ ትላለች፣ ተመልከቷት። እዚህ ጋር እንመጣና እቺ ማይ ኤጀንሲ የሚለውን ነገር አንድ ጊዜ እንነካለን። ማይ ኤጀንሲን ከነካንለ በኋላ እንደዚህ ይከፈታል ማለት ነው። እንደዚህ ሲከፈት እዚህ ጋር ላይ ፕሊስ ኢንተር የሚለውን እንነካና 42 94 29 22 ከጨረስን በኋላ እዚህ ጋር መጥቼ ኮንፊርም እለዋለሁ ማለት ነው። ኮንፊርም ስለው ምን እንደሚለው ተመልከቱት። ኮንፊርም ስለው አሁን መልሶ ኮንፊርም ይለኛል። ኮንፊርም አደርግለታለሁ ማለት ነው። ይሄን እንደጨረስኩኝ ወደ ኋላ እመለስና ወደታች ወርጄ ኤዩቲኤችን እፈልጋለሁ ማለት ነው። ኤዩቲኤችን አንድ ጊዜ እነካለሁ ማለት ነው። ከዛ ፌስ አውቴንቲኬሽን ይጠይቀኛል። እዚህ ጋር ፌስ አውቴንቲኬሽን ይጠይቀኛል። ፌስ አውቴንቲኬሽን የሚለውን አንድ ጊዜ ጫንና እዚህ ጋር ስታርት ሰርቲፊኬት የሚለው እንደዚህ ይመጣል። እሱን አንድ ጊዜ ጫነዋለሁ። እንደዚህ ካሜራው ይከፈታል። እንደዚህ ይከፈታል። እኔ እንዳይነሳኝ ነው። እንደዚህ ስካን አድርጎ እስከሚጨርሰን እንጠብቃለን ማለት ነው። አሁን ወደ ኋላ ልመልሳችሁ። ሌላው ሴቶች መልስላችሁ ላይቭ የሚለውን ትነካላችሁ። ሴቶች ላይቭ የሚለውን ከነካችሁ በኋላ እዚሽ ጋር ላይ እንግዲህ ፌስ አውቴንቲኬሽናችንን መጀመሪያ ይቀበላችኋል ማለት ነው። ከዛ ቀጥሎ እዚሽ ጋር ፕሮፋይል ፎቶ እንድታስገቡ ይጠይቃችኋል። ፕሮፋይል ፎቶ ካስገባችሁ በኋላ እዚሽ ጋር ላይ ላይቭ ናው የሚለውን ከነካችሁት በኋላ ምን ማሟላት እንዳለባችሁ ላሳያችሁ። አሁን ላይቫችሁ ተከፍቶላችኋል። ምስላችሁን እንደዚህ እያያችሁት ነው። ምስላችሁን እያያችሁት ግን አይሰራላችሁ። አሁን እዚህ ጋር ሁለት ነገሮች ማስተካከል ይጠበቅብናል። አንደኛው እዚህ ጋር ይችን የእርሳስ ምልክት አለች። እዚህ ጋር ይችን የእርሳስ ምልክት ያት እዚህ ጋር ይችን ነካርጋችሁ ምን ትጽፋላችሁ ማለት ነው። ደስ ያላችሁን እኔ እየሞከርኩ ነው ብያለሁ አይደል? እናንተ ደስ ያላችሁን ትጽፉለታላችሁ ማለት ነው። ቀጣይ እዚህ ጋር ካሉት አንዱን እንመርጣለን። ዳንሲንግ፣ ቻቲንግ ምናምን የሚላለ እሱን አንዱን እንመርጥለታለን ማለት ነው። ደስ ያለን እንመርጣለን። ከዛ ስንጨርስ እዚህ ጋር ጎ ላይቭ የሚለውን እንጫንለታለን ማለት ነው። ወደ ፓርቲ ስትቀይሩት ያው ነው። ፓርቲ ላይ ያው ነው። አንድ አይነት ተመሳሳይ ነው። እኔ ፓርቲ ልውሰዳችሁና እሺ እዚህ ጋር መታችኋል። እንግዲህ ፓርቲያችሁ ጋር ከብታችኋል። ወንዶች ሴቶች ለወንዶች ሌቭል 5 ስትደርሱ ነው የሚከፍትላችሁ። ወንዶች እዚህ ጋር ከገባችሁ በኋላ ሴቶች እዚህ ጋር ከገባችሁ በኋላ ፓርቲያችሁን እቺ ነጯን ትነኩና ወንበራችሁን ታስተካክላላችሁ ማለት ነው። አንዴ ጨርሼ ልውጣ ብዬ ነው። እዚህ ጋር ላይ ያለውን ነገር እቺን እዚህ ጋር ተነኩለታላችሁ ማለት ነው። እሷን ስነኩለት ወደዚህ ነገር ይከፈታል። እነዚህ ነገሮች ኦን ካልሆኑ ኦን ማድረግ ግድ ይላል ማለት ነው። ይሄን ነገር ወደ ቢጫ እንደዚህ ሰማያዊ ከሆነ እንደዚህ ነጭ ማድረግ ይጠበቅብናል ማለት ነው። ለነበረን ቆይታ ከልብ አመሰግናለሁኝ። መልካም ጊዜ ይሁንላችሁ። ከኔ ጋር መስራት ከፈለጋችሁ ስልኬ ዲስክሪፕሽን ላይ አለ፣ እንዲሁም ደግሞ የፖፖ ሊንክ ዲስክሪፕሽን ላይ አለ። እሱን ነክታችሁ ይህንን አይል መዝግባችሁ እንድትመጡ ጠይቃችኋለሁ። መልካም ጊዜ
እንዲሁም ደግሞ የፖፖ ሊንክ ዲስክሪፕሽን ላይ አለ። እሱን ነክታችሁ ይህንን አይል መዝግባችሁ እንድትመጡ ጠይቃችኋለሁ። መልካም ጊዜ